ገደማ እዚህ አካባቢ ብትመጡ ቤተ መቅደስ አልነበረም። ክርስቲያኖች እመቤታችን በስደት ዘመኗ ያረፈችበት ክቡር ቦታ ነው። ለዘመናት እንዲህ ከቆየ በኋላ እግዚአብሔር ይህን ሀገር የሚያስተዳድር አንድ ንጉሥ ነበረ፣ አፄ ናዖድ። እመቤታችን በራእይ ተገልጻ አፄ ናዖድ ሂድና አንጎለላ ላይ ቤተ መቅደሴን ስራ አለችኝ አሉ። ወደዚህ ስፍራ መጣው በ1487። ይህ አካባቢ እረኞች ከብት የሚያግዱበት ስፍራ ነበርና እግዚአብሔር ከቦታን ሲመርጥ ይሄን ቦታ መረጠ። ዛሬ አይነ ስውራን የሚበሩበት፣ አንካሶች ቆመው የሚሄዱበት ታላቅ ቦታ ሆነ። እግዚአብሔርን በእልልታ አመስግኑት። እግዚአብሔር ስሙ የተመሰገነ ይሁን። ለዘመናት እንዲህ ከቆየ